ከ1348 ዓመተ ምህረት እስከ 1352 ዓመተ ምህረት በአውሮፓና በእስያ ተከስቶ በነበረው ጥቁር መቅሰፍት በሽታ ቁጥራቸው ከ75000 እስከ 2 ሚሊዮን የሚደርሱ ሰዎችና በርካታ እንስሳት በሞት በማለቃቸው ምክንያት ወክሊፍ በሕይወቱ ታላቅ ጠባሳ ጥለውበት አልፈዋል። በተለይም እርሱ ወደ ለንደን በገባበት በወር መስከረም 1348 ዓመተ ምህረት 100,000 የለንደን ነዋሪዎች በበሽታው ሞተው ነበር። ይህ መቅሰፍት ትናንሽ የቤት እንስሳትን ጨምሮ ያጠቃ ሲሆን በድናቸው ሜዳውን ሞልተው ነበር። በጊዜው የእርሻ ስራና የከብት እርባታ ስራም ተቋርጠው ነበር። ስለሆነም በወክሊፍ ልብ ውስጥ የመጨረሻው ዘመን መለከት መነፋቱን አመልክቶት ስለነበረ ከሁሉ በላይ ሰዎች ከነ ኃጢአታቸው መሞት የለባቸውም በማለት በውስጡ ከነበረው ስጋት የተነሳ ቤተክርስቲያንን የሚያስጠነቅቅ ረዘም ያለ ጽሑፍ የቤተክርስቲያንን የመጨረሻ ዘመን የሚል ርዕስ ጽፎ ነበር። ወክሊፍ በካቶሊክ ቤተክርስቲያን ፍልስፍናና ተጽዕኖ ምክንያት የሚደርሰውን ጫና ይቃወም ነበር። ከሚቃወምበት ምክንያት አንዱ ቀሳውስቱ የነበራቸው ስልጣን በመጠቀም ስነ ምግባር የለሽ እርምጃ በሕዝቡ ላይ ይወስዱ ስለነበረ ነው። እንደዚህ አይነት ስነ ምግባር የጎደለው አካሄድ እንዳይሄዱ ወንጌል አይፈቅድላቸውም በማለት ይቃወም ነበር። በወቅቱ የካቶሊክ ቤተክርስቲያን ለኃጢአት ስርየት ለቤተክርስቲያኒቱ ገንዘብ መከፈል አለበት ብላ የምታስተምህረውን አስተምህሮት ተቃውሞ በራሪ ወረቀቶችንና መጻሕፍትን ይጽፍ ነበር። ጆን ወክሊፍ ከሰራቸው 3 ጠቃሚ ስራዎች መካከል የመጀመሪያው ስራ መንፈሳዊ ስልጣን አጠቃቀምን ነው። በካቶሊክ ቤተክርስቲያን ውስጥ የነበሩ ጳጳሳት ያደርጉት የነበረውን መጽሐፍ ቅዱሳዊ የስልጣን አጠቃቀም በመቃወም ቃለ እግዚአብሔር የሚፈቅደውን የመንፈሳዊ ስልጣን አጠቃቀምን መከተል እንዳለባቸው አጽንዖት ሰጥቶት አስተምሯል፣ መጽሐፍም ጽፏል። ሁለተኛውም ስራው የመንግስት አስተዳደር የተመለከተ ሲሆን መንግስት በካቶሊክ ቤተክርስቲያን አሰራር ጣልቃ እየገባ ይፈጥር የነበረውን ሙስና በመቃወም ለመንግስቱ ብርቱ ማስጠንቀቂያ ሰጥቶ ጽፏል። ሶስተኛው ስራ ደግሞ የቃለ እግዚአብሔር ስልጣን ከፍ ያለ እንደሆነና ከጳጳሱ በላይ እንደሆነ አበክሮ ጽፏል። እነዚህ 3ቱ አብይ ስራዎች በማርቲን ሉተር ዘመን ለተነሳው መንፈሳዊ ታድሶ ትልቅ መደላደል ፈጥሯል። ስለዚህ ወክሊፍ ታላቅ መንፈሳዊ እንቅስቃሴ የታድሶ የማለዳ ኮከብ በመባል እንዲጠራ አድርጎታል። በካቶሊክ ቤተክርስቲያን እምነት ሰው ሁሉ በሚነጋገርበት ቋንቋ መጽሐፍ ቅዱስን መተርጎም እንደ ምግባረ ብልሹ ከመቆጠርም ባሻገር በሞት የሚያስቀጣ ጥፋት ተደርጎ ይቆጠር ነበር። ወክሊፍ የወሰደው አቋም ሕይወቱን ሊያሳጣው የሚችል መሆኑን እያወቀ ሞትን ለመጋፈጥ በመዘጋጀት መጽሐፍ ቅዱስን ወደ እንግሊዝኛ ቋንቋ በእጁ ጽፎ ተረጎመ። የቀደሙት አባቶች ሞትን ሳይቀር እየተጋፈጡ ወንጌልን እዚህ አድርሰውታል። የካቶሊክ ጳጳሱ ቢሮ ፍላጎቱ የነበረው መጽሐፍ ቅዱስ በተራው ሕዝብ እጅ እንዳይገባ ነበር። ምክንያታቸውም ደግሞ በቃሉ እያሳበቡ በሕዝቡ ላይ አላስፈላጊ ቀንበር መጫን ስለፈለጉ ነበር። ይሁን እንጂ ወክሊፍ መንፈሳዊ ስልጣን የሚከበረው በቃሉ መሰረት ነው የሚል ትልቅ መከራከሪያ ይዞ ነበር የተነሳው። የካቶሊክ ቤተክርስቲያን የመጽሐፍ ቅዱስ ትርጉምን ብቻ ሳይሆን የምትቃወም የነበረው መተርጎምም ማሰራጨትም የለበትም የሚል ጽኑ አቋም ነበራት። ይሁን እንጂ ወክሊፍ ይህንን ተቃውሞ ሰብሮ መጽሐፍ ቅዱስን በእንግሊዝኛ ቋንቋ እንዲጻፍና እንዲሰራጭ አድርገውታል። የህትመት ማሽን የተፈላሰፈው እንደ ፈረንጆቹ አቆጣጠር በ1440 ዓመተ ምህረት ሲሆን ወክሊፍ ከዚህ ጊዜ በፊት መጽሐፍ ቅዱስ በእጅ እየተጻፈ እንዲሰራጭ አድርጓል። ባለብዙ ጠረዝ የሆነውን መጽሐፍ ቅዱስ በእጅ ጽፎ ማሰራጨት ትልቅ ጽናት የሚጠይቅ ሥራ ቢሆንም ወክሊፍና ጓደኞቹ ግን በመቶዎች ለሚቆጠሩ ሰዎች መጽሐፍ ቅዱስን በእጃቸው እየጻፉ እንዲሰራጩ አድርገዋል። ሎላርደስ ተብሎ የሚታወቁት የወክሊፍ ደቀ መዛሙርት የታድሶ እንቅስቃሴ በእንግሊዝኛ ብቻ ሳይሆን መላ አውሮፓን መቆጣጠር የታድሶ ችቦውን ለኩሰዋል።
በወቅቱ የሮም ካቶሊክ ቤተክርስቲያን ከእንግሊዟ የካቶሊክ ቤተክርስቲያን የገንዘብ ድጋፍ ትፈልግ የነበረ ቢሆንም ወክሊፍ የእንግሊዟ ቤተክርስቲያን ድጋፏን እንዳትሰጥ ምክሩን ለግሷል። ምክንያቱም ቤተክርስቲያኒቷ የገንዘብ ድጋፍን በፈረንሳይ የተነሳውን የታድሶን እንቅስቃሴ ለማፈን ልትጠቀምበት ፈልጋ ስለነበረ ነው። ከዚህ በተጨማሪ ሕዝበ ክርስቲያኑ በደህንነት እየኖረ ቤተክርስቲያኒቱን ለማበልጸግ የምታደርገውን ሩጫ አግባብ እንዳልሆነ በጽኖ ይቃወም ነበር። ወክሊፍ መጽሐፍ ቅዱስን በእንግሊዘኛ ቋንቋ ሲተረጉም መጽሐፍ ቅዱስ በእንግሊዘኛ ቅላጼ የሚያነቡ ክርስቲያን ወንድሞችና እህቶችን ይጠቀም ነበር። ወክሊፍ የቃለ እግዚአብሔር ማዕከላዊነት ላይ ትኩረት በማድረግ ክርስቲያኖችን መጽሐፍ ቅዱስ እንዲያጠኑ ያበረታታ ነበር። በ1415 ዓመተ ምህረት የካቶሊክ ቤተክርስቲያን ጆን ወክሊፍ በስህተት አስተማሪነት ያወገዘችው ሲሆን ጆን ሁስ የተባለው የኮንስታንቲነስ መማክርት ኃላፊ ለሞት አሳልፈው ጆን ወክሊፍን ሰጥቶታል። ወክሊፍ ከተገደለ በኋላ ሬሳው በእሳት ተቃጥሎ አመዱ ወደ ወንዝ እንዲፈስ ተደርጓል። የሆነ ሆኖ የወክሊፍ መንፈሳዊ ታድሶ ጥረት በካቶሊክ ቤተክርስቲያን መማክርት ማስቆም አልተቻለም። ማስፋፋቱ ለመቶ ዓመታት ያህል ቀጥሎ በማርቲን ሉተር አማካኝነት እግዚአብሔር ታድሶን አፈንድቶታል። የታድሶ የማለዳ ኮከብ ተብሎ የሚጠራው ወክሊፍ ያደረገው ጥረት የቀትር ብርሃን በሕዝብ ልብ ውስጥ እንዲደምቅ ምክንያት ሆኗል። አንዳንዴ ለእውነት ብለን ስንቆም ከእኛ ጋር የሚቆሙ ጥቂት ሰዎች ብቻ ሊሆኑ ይችላሉ፣ አሊያም ብቻችንን ልንቆም እንችላለን። ሆኖም እኛ እውነት ነው ብለን የያዝነውን እውነት ብዙዎች ስላልተቀበሉት ያ እውነት አይገዝፍም። ብቻችን ስለተቀበልነውም አያንስም ወይም አይንኳሰስም። ብቻ አምነንበታል ያልነው እውነት በመጽሐፍ ቅዱስ ወንፊት በኩል ይለፍ እንጂ እያደረ እየደመቀና እየፈካ መሄዱ፣ እውነትን ያንኳሰሱት ደግሞ እየከሰሙ መሄዳቸው አይቀርም። ወክሊፍ በተነሳበት ጊዜ ደጋፊ አልነበረውም። ድምፁን አፍነውበት አልተሰማም ሊሆን ይችላል። እርሱ ካለፈ በኋላ ግን እነ ማርቲን ሉተር እሱ የጻፋቸውን ጽሑፎች አንብበው ለክርስትና እምነት ታድሶ አመጡ። ዛሬ ላይ ያለነው ክርስቲያኖች ጌታ ኢየሱስን በነጻነት እንድናመልከው ሞትን ተጋፍጠው ዋጋ ከፍለው ወንጌልን እዚህ ካደረሱት የእምነት አባቶች መሃል አንዱ ጆን ወክሊፍ ነው። ወክሊፍ በነበረበት ዘመን በካቶሊክ ቤተክርስቲያን የተከለከለውን የመጽሐፍ ቅዱስ ትርጉም ሥራ መስራት ለሞት አሳልፎ የሚሰጥ ድርጊት ቢሆንም ሞትን ሳይፈራ ስራውን በድል ማጠናቀቁ ቁርጠኛ አቋምን የሚጠይቅ ቢሆንም ትልቅ የእግዚአብሔር ጸጋ ማስፈለጉ አያጠያይቅም። ደግሞ የህትመት ማሽን ባልተፈላሰፈበት ዘመን ባለብዙ ጠርዝ የሆነውን መጽሐፍ ቅዱስ በእጅ ጽሑፍ ጽፎ በመቶ የሚቆጠሩ ጠርዝ ከማዘጋጀት ይልቅ የኤቨረስትን ተራራ መውጣት ሳይቀል አይቀርም። ሆኖም የተፈጠርኩት ለዚህ ዓላማ ነው ብሎ መነሳት ልብ ሙሉ መሆንን ይጠይቃል። ለታላቁ መንፈሳዊ ታድሶ መጸነስ ትልቁ አስተዋጽኦ ያደረገ የታድሶ የማለዳ ኮከብ በመባል የሚታወቀው ጆን ወክሊፍ ነበር። መንፈሳዊ ሩጫ ማራቶን ሳይሆን የዱላ ቅብብሎሽ ነው እንዲሉ እነ ወክሊፍ ሩቅ ማየት መቻላቸው ከመቶ ዓመት በኋላ ለተነሳው ታድሶ መሰረት ጥለው አልፈዋል። ጌታችን ኢየሱስ ክርስቶስ ብዙዎችን ወደ መንግስቱ ለማምጣት በመስቀል ታክሶ መከራን ተቀብሎ ራእዩን በድል አጠናቋል። ስለዚህ ዛሬ የምንሰራው ስራ ውጤቱ ባይታይም ነገ ግን ብዙ መከራ የሚታጨድበት ይሆናል። ወክሊፍ ከሚደነቅበት ነገር አንዱ ሊከናወን ይገባል ብሎ ባሰበው ስራ የነበረው ቁርጠኝነት ወደ ፍጻሜ እስኪመጣ ድረስ የነበረው ትጋት ምን አይነት የዓላማ ሰው እንደነበረ ያሳያል። እንዲሁም ስራ ወዳድ እንደነበረ በቃሉ መረዳት ይቻላል። በዘመናችን በርካታ አገልጋዮች ሙሉ ጊዜ ለጌታ ሰጥቻለሁ ይበሉ እንጂ የሰዓት አጠቃቀም ያልገባቸው፣ ያገለግሉት ህዝብ የበሰለ መልእክት ማቅረብ እንደሚገባቸው ያልተረዱ፣
መጽሐፍ ቅዱስን ጊዜ ሰጥቶ ማንበብ የማይወዱ ከሚያገለግሉት ሕዝብ ይልቅ የተሻለ ጊዜ ሰጥቶ በጌታ ፊት በጸሎትና ቃሉን በማጥናት የማይተጉና መልእክታቸውን በመፈክር አጅበው በማድመቅ የሚያጯጭሁ አገልጋዮች መብዛታቸው ለዘመናችን ደቀ መዛሙርትን ማፍራት ተግዳሮት ሆኖብናል። ወክሊፍ ከሥራ ወዳድነቱ ባሻገር ደቀ መዛሙርትን ማፍራት የቻለ ተጽዕኖ ፈጣሪ መሪ አገልጋይም ነበር። ስለዚህም መጽሐፍ ቅዱስ መተርጎም ሞት ሊያስፈርድ እንደሚችል እየተረዱ ለዚህ በጎ ሥራ እጃቸውን ያበረቱ ደቀ መዛሙርትን ማፍራት ችለዋል። ይህንን ባለ ብዙ ጠርዝ መጽሐፍ በመቶ ለሚቆጠሩ ሰዎች ለማሰራጨት ደግሞ በእጃቸው መጽሐፋቸው ሲታይ የትኛውንም መስዋዕትነት ከእርሱ ጋር ለመካፈል መዘጋጀታቸውን ያሳያል። በእርግጥ ይህ ሰው በሕይወታቸው ላይ በጎ ተጽዕኖ ማምጣት ባይችል ኖሮ እዚህን ያህል አብሮት ዋጋ ለመክፈል ባልተነሱ ነበር።